السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى ይህች አጠር ያለች የድምጽ ፋይል የምትሆነው ሙፍቲና መውሊድ የምትል ትሆናለች ማለት ነው። አገራችን ላይ ሙፍቲ ዑመር ድሪስ በመባል የሚታወቁ ግለሰብ አሉ። እኚህ ግለሰብ መውሊድን አስመልክቶ የሰጡት ፈትዋ አለ ተጠይቀው ማለት ነው። ያ ፈትዋ በአላህና በመጨረሻው ቀን ያመነ ሰው ሊቀበለው ይገባል ወይ? ለምንስ ነው ይሄንን ፈትዋ መቀበል የለባችሁም የምንልበት ምክንያት በመጀመሪያነት ነብዩ ሰለላሁ ዐለይሂ ወሰለም እውነትና ውሸትን አስመልክቶ ምን አሉ? አደራችሁም በእውነት ላይ አሉ። እውነት እኮ ወደ ጽድቅ ትመራለች አሉ። ጽድቅ ደግሞ ወደ ጀነት ትመራለች አሉ። አንድ ሰው እውነተኛ ከመሆን አይወገድም በእውነት ላይ እኮ አያተኩርም አላህ ዘንድ ከእውነተኞች ተብሎ ቢጻፍ እንጂ። አደራችሁን ተጠንቀቁ የውሸትን ነገር አሉ። ውሸት እኮ ወደ አመጽ ይመራል፣ አመጽ ደግሞ ወደ ጀሃነም ይመራል። አንድ ሰው በውሸት ላይ እኮ አያተኩርም፣ በውሸት ላይ እኮ አያዘወትርም አላህ ዘንድ ውሸታም ተብሎ ቢጻፍ እንጂ አሉ ማለት ነው። ስለዚህ ሃይማኖታችን እውነት ነው ካልን ደግሞ ሃይማኖታችን ላይ ምንም አይነት ውሸት ልናስገባ አይገባም። እውነቱ ብቻ ነው ሊነገር የሚገባው ማለት ነው። ሙፍቲው እንዲህ ሲባል ተጠየቁ። ድምጽ ፋይሉን ይሄው እንደምትሰሙት። እንግዲህ ሙፍቲ አንዳንድ ሰዎች መውሊድን ለመቃወማቸው ማስረጃው ረሱል ሰለላሁ ዐለይሂ ወሰለም አላደረጉትም፣ ኹለፋው ራሺዲን አላደረጉትም፣ እኛ እነሱ ያላደረጉትን አናደርግም የሚሉ አሉና ይሄ በእስላም እንዴት ነው የሚታየው? ነብያችን አለመሰራታቸው ቢድዓ መሆኑ አስል የሌለው ሲሆን ነው እንጂ አስል ያለው ቢድዓ ምን المحسنات ተሸሪዓ አስል ያለው ተሆነ ይሄ አስል ያለው ነው ብለዋል። እነ ኢብኑ ሐጀርና አስቀላኒ ደግሞ ምን ብለዋል? ከቶም እነ ሰይድ ዑመር እነ ሰይድ አቡበክር በምኞት አስቀምጠውታል ብለዋል። በምኞት ጀምረውታል። ገንዘብ በነበረንና በአጠቃላይ በነብያችን መወለድ ደስታ ባጠፋ ነው ብለው በምኞት ደረጃ አስቀምጠውታል ብለዋል። እንዲሁም ተሷሃቦች ሲከቱም አንዱ ሷሃባ ዝግጅት አዘጋጅቶ እንዲሁ ደግሶ ለነብያችን መላክ መወለድ ደስታ ዝግጅት አድርጎ ሰብስቦ አብልቷል የሚልም አለ። ስለዚህ ጥያቄው ምን ብሎ ጀመረ? አንዳንድ ሰዎች መውሊድን ለመቃወማቸው ማስረጃው ረሱል ሰለላሁ ዐለይሂ ወሰለም አላደረጉትም፣ ኹለፋው ራሺዲን አላደረጉትም፣ እኛ እነሱ ያላደረጉትን አናደርግም የሚሉ አሉና ይህ በኢስላም እንዴት ነው የሚታየው አላቸው። ጥሩ ጥያቄ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ አልኹለፋኢ ራሺዲን አልመህዲይን አዱ ዐለይሃ ቢነዋጂዝ ኢያኩም ወሙህደሳቲል ኡሙር አሉ። የኔንና ቅን ፈለጌን የተከተሉ ምትኮቼን ኹለፋኡ ራሺዲን አቡበክር፣ ዑመር፣ ዑስማን፣ አሊ የነሱን ሱና አጥብቃችሁ ያዙ አሉ። ኢያኩም አስጠነቅቃችኋለሁ ምንን አልሙህደሳቲል ኡሙር በዲን ላይ የሚጨመሩ አዳዲስ መጤ ነገሮችን አስጠነቅቃችኋለሁ አሉ። ስለዚህ ይህ ጥያቄ ይህን ጥያቄ ሲያቀርብላቸው ለሳቸው ምን ሊያደርግ ነው ማለት ነው? መውሊድን አክባሪ ነውና እሳቸው መውሊድን እንደሚያከብሩት እንደው ኢስላም ምን ይላል ብሎ ፈትዋ የሚያድነው መስሎት ማለት ነው። ምን ሊያደርግ? እኛ ይሄው ማናከብርበት ምክንያቱ ምንድነው? ቁርአን አላዘዘበትም፣ ነብዩ ሰለላሁ ዐለይሂ ወሰለም አላዘዙበትም። ነብዩ ከኛ በላይ የሚወዱት በገንዘብ በህይወት መስዋዕት የሆኑት የኔንና የነሱን ሱና ተከተሉ ብለው ነብዩ የመሰከሩላቸው አቡበክር፣ ዑመር፣ ዑስማን፣ አሊ አላከበሩትም። ሷሃባዎች አላከበሩትም። ከሷሃባዎች በኋላ የመጡት አላከበሩትም። ከነሱ በኋላ የመጡት አላከበሩትም። አራቱ አኢማዎች አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አህመድ አላከበሩትም፣ አያውቁትም። እሺ ሙሐዲስ የሐዲስ ኪታብን ካቀናበሩት ውስጥ ኢማሙ አልቡኻሪ፣ ኢማሙ ሙስሊም፣ ትርሚዚ፣ ነሳኢ፣ ኢብኑ ማጃ፣ አቡ ዳውድ እነዚህ ሁሉ አያውቁትም። ታዲያ ማን ጀመረው? እኛ ለምንድነው እነዚህ ሁሉ ማያውቁትን አንሰራ የምንለው? ለው ካነ ኸይረን ለሰበቁና ኢለይህ መልካም ነገር ቢሆን ኖሮ እነሱ ከኛ ይቀድሙን ነበር። ሸር ስለሆነ ግን ከነሱ ህልፈት በኋላ የመጡ ሰዎች ጀመሩት። መልካም ነገርን አስበናል ቢሉም ባይሉም ሃይማኖቱን የሚያፈርስ ነገር ስለሆነ እኛ አንሰራ። የሙፍቲው መልስ ግን ይሄን ይመስላል። ነብያችን አለመሰራታቸው ቢድዓ መሆኑ አስል የሌለው ሲሆን ነው እንጂ አስል ያለው ቢድዓ ምን المحسنات ተሸሪዓ አስል ያለው ተሆነ ይሄ አስል ያለው ነው ብለዋል። ነብያችን አለመስራታቸው ቢድዓ መሆኑ አስል የሌለው ሲሆን ነው እንጂ አስል ያለው ቢድዓ ምን المستحسنات ነው በሸሪዓ አስል ያለው ከሆነ ብለዋል። እንግዲህ አንደኛ አስል ማለት መሰረት ማለት ነው። ለምሳሌ ተራዊህ ቢድዓ አይደለም የምንለው መሰረት ስላለው ነው። ለምን? ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን አሰገዱት። ከዛ ምን አሉ?
አልወጣም አሉ። አራተኛው ሌሊት ላይ ፈርድ እንዳይሆንባችሁ ሰግቼ ነው አሉ። ከዛ ዑመር መጡ። ሰዎች በጀማዓ ተነጣጥለው ሲሰግዱ ሰበሰቡና በአንድ ኢማም ምን አደረጓቸው? አሰገዷቸው። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين የኔንና ቅን ፈለጌን የተከተሉ ሷሃባዎቼን የአራቱ መሪዎች ሱና ያዙ ብለዋል። ሁለተኛ መሰረት ያልነው ነገር አለ እዚህ ጋር። የትኛው? ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን ተራዊህን ሰግደው ማሳየታቸው ማለት ነው። መውሊድ ግን መሰረት የለውም። ከሙፍቲውም ሆነ ከሌሎች መውሊድ አክባሪዎች የሚነሳ አንድ አባባል አለ። እሱ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰኞን ቀን ለምንድነው የምትጾሙት ተብለው ሲጠየቁ የተወለድኩበት ቀን ነው ብለዋል ይላሉ። አላህን ፍሩና ሐዲሱን ጨርሱት፣ አታቆሙ። እዚህ ጋር ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ሙሉ ንግግሩ አንደኛ የተወለድኩበት ቀንና ወደኔ መለኮታዊ ራእይ የወረደበት ቀን ስለሆነ ሰኞን ጾመዋለሁ አሉ። በሌላ ሐዲስ ሰኞና ሐሙስን ለምን እንደሚጾሙ ደግሞ ሲጠየቁ ምን አሉ? ሰኞና ሐሙስ ስራዎች የባሪያዎች ስራ ወደ አላህ የሚወጡበት ነው አሉ። ስለዚህ ጾመኛ ሆኜ ስራዬ ወደ አላህ እንዲወጣ እፈልጋለሁ አሉ። ከዚህ ምን እንረዳለን? ሰኞና ሐሙስ ለምን እንደሚጾሙ 3 ምክንያት አለ። አንደኛ እሳቸው የተወለዱበት ስለሆነ፣ ሁለተኛ መለኮታዊ ራእይ የወረደበት ስለሆነ፣ ሶስተኛስ የባሪያዎች ስራ ወደ አላህ የሚወጣው ሰኞና ሐሙስ ስለሆነ ጾመኛ ሆነው እንዲወጣላቸው ይፈልጋሉ። መሰረቱ በሳምንት አንድ ጊዜ የምትመጣውን ሰኞ መጾም ነው። ሱና ጾም አስል የሚባለው ይሄ ነው። በወር ውስጥ ስንት ሰኞ አለ? ወይ 4 ወይ 5 ማለት ነው። ስለዚህ ምን ማድረግ አይቻልም። ይሄንን መሰረት አለው ብሎ ሰኞ ይጾማሉ እንጂ የተባለው በአመት አንድ ቀን ይጨፍራሉ አልተባለም። በአመት አንድ ቀን ጫት ይቃማል፣ የሽርክ ንግግር ይነገራል ማለት አይደለም። በእስልምና መሰረት ያለው ስራ የትኛው ነው? አንድ ሰው ልጅ ሲወለድለት በ7 ቀኑ ምን ያደርጋል? ወንድ ከተወለደለት 2 በግ ያርዳል፣ ሴት ከተወለደለት 1 በግ ያርዳል። ይሄ ነው መሰረቱ። አመት ጠብቆ የነብይም ይሁን የአባትም ይሁን የልጅም ይሁን የሚስትም ይሁን የእናትም ይሁን ልደት ማክበር የሚባል ነገር በእስልምና የለም። መሰረት ያለው የትኛው ነው? ሰኞ መጾም ነው። ስለዚህ ይሄ ንግግሩ የሙፍቲው ምን ይሆናል ማለት ነው? ውድቅ ይሆናል ማለት ነው። አንቀበለው። ማንም ይሳሳት ማን ደግሞ ንግግሩን አንቀበለም። ሁለተኛ ንግግራቸው እንዲህ ይላል። እነ ኢብኑ ሐጀርና አስቀላኒ ደግሞ ምን ብለዋል? ከቶም እነ ሰይድ ዑመር እነ ሰይድ አቡበክር በምኞት አስቀምጠውታል ብለዋል። በምኞት ጀምረውታል። ገንዘብ በነበረንና በአጠቃላይ ለነብያችን በነብያችን መወረድ ደስታ ባጠፋ ነው ብለው በምኞት ደረጃ አስቀምጠውታል ብለዋል። ኢብኑ ሐጀር አልአስቀላኒም እንዲህ ብለዋል ተብሎ እንግዲህ የተቀመጠ ንግግር ነው። እነ ሰይድ ዑመር እነ ሰይድ አቡበክር በምኞት አስቀምጠውታል፣ በምኞት ጀምረውታል። ገንዘብ በነበረንና በአጠቃላይ ለነብያችን መወለድ ደስታ ባጠፋ ነው ብለው በምኞት ደረጃ አስቀምጠውታል ብለዋል አሉ። አንደኛ ትልቅ ጥያቄ እንጠይቃለን እዚህ ጋር። ኢብኑ ሐጀር አልአስቀላኒ ኪታብም ላይ ይሁን የትም ኪታብ ላይ ሰነድ እንጠይቃለን። በሸሪዓችን ያለ ሰነድ የሚዘገብ ነገር የለም። ለውለል ኢስናድ በሰነድ የሚዘገብ ባይሆን ኖሮ ሰዎች የፈለጉትን ነገር ይናገራሉ፣ ወደ እስልምና ያስጠጉት ነበር። ነገር ግን ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ብሎ ሲያወራ አንድ ሰው አንተ ከማን ሰማኸው፣ አንተ ከማን ያዝከው፣ እገሌ ከማን ያዘው ተብሎ ምን ይደረጋል? ሐደሰና ፉላን ሐደሰና ፉላን ሐደሰና ፉላን አን አብዱላህ ኢብኑ ዑመር አን አባ ሁረይራ አን አብዱላህ ኢብኑ መስዑድ አን አብዱላህ ኢብኑ አባስ አን አኢሸት አን ሐፍሳ እየተባለ ምን ይደረጋል? ሱሐባ ጋር ይደርሳል። ከዛስ አን ረሱላህ ሰለላሁ ዐለይሂ ወሰለም ካላህ መልእክተኛ ይባላል። እስቲ አቡበክርና ዑመር ላይ መዋሸት ለምን አስፈለገ? እውነት አቡበክርና ዑመር አቡበክርም ሆነ ዑመር አንድም ቀን ይሄን ንግግር አልተናገሩት። ስለዚህ ሙፍቲው ምን ይጠየቃሉ ማለት ነው? ለተናገሩት ንግግር ሰነድ ማስረጃ ይጠየቃሉ። ይህን ሰነድ ሲያሟሉ ብቻ ነው ንግግራቸው ተቀባይነት የሚኖረው። አቡበክርም ሆነ ዑመር ግን በምኞትም አላሳለፉትም። የነብዩ ወዳጅ ናቸው። በልንዲያው በረካ ኡሙ አይመን የተባለችውን የነብዩ ሰለላሁ ዐለይሂ ወሰለም አሳዳጊ እንዘይራት አሉ። ማን? አቡበክር ስዲቅ። ምን አሉ? ዑመር ሆይ ናተነስ እንዘይራት፣ ያላህ መልእክተኛ ይዘይሯት እንደነበረው። ከዛስ ምን አደረጉ? ሄዱ። ልክ ስታያቸው አለቀሰች። ለምን ታለቅሻለሽ? ያላህ መልእክተኛ መልካም ነገር አያጋጥማቸውም ብለሽ ነውና አሏት። ከዛ እሷ ምን አለች? እሳቸው እኮ መልካም ነገር አያጋጥማቸውም ብዬ አይደለም አለች። ነገር ግን በእሳቸው መሞት ወህይ ተቋርጧል አለች። አልቅሳ አስለቀሰቻቸው። ለምን ይሄንን ሐዲስ እዚህ ቦታ ላይ ያስገባሁት? ልብ በል። እነሱ የእውነት ይወዷቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ከሞቱ በኋላ ግን ለሳቸው አመት ጠብቀው ልደታቸውን ካላከበር ወህይ የወረደላቸውን ቀን እንደዚህ ካላደረግን አላሉ። ሱና የቻለ ሰው መሰረቱ የትኛው ነው? ሰኞን መጾም ነው። ይጾሙም ነበር። ስለዚህ በአቡበክርና በዑመር ላይ መዋሸት አያስፈልግም ማለት ነው። በሶስተኝነት እንዲህ ብለዋል። እንዲሁም ተሷሃቦች ውስጥ ከቶም
አንዱ ሷሃባ ዝግጅት አዘጋጅቶ እንዲሁ ደግሶ ለነብያችን መላክ መወለድ ደስታ ዝግጅት አድርጎ ሰብስቦ አብልቷል የሚልም አለ። እንዲሁም ከሷሃባዎች ውስጥ ከቶም አንዱ ሷሃባ ዝግጅት አዘጋጅቶ እንዲሁ ደግሶ ለነብያችን መላክ መወለድ ደስታ ዝግጅት አድርጎ ሰብስቦ አብልቷል የሚልም አለ ይላሉ። እንግዲህ ሙፍቲ ጥያቄ አለ። አንደኛ ይሄን በምን ሰነድ ነው ያገኙት? ከማንስ ነው? ማን ከማን ዘግቦ ነው? ትልቁ ጥያቄ ሷሃባዎች ስማቸው ይታወቃል። ማን ይባላል የዚህ ሷሃባ ስም? መውሊድ ለነብያችን መወለድ ለነብያችን መላክ ብሎ አርዶ ያበላው ሷሃባ ማስረጃ አምጡ። ያለ ማስረጃ ምንም ነገር በሸሪዓ መናገር ስለማይቻል ማለት ነው። ከባድ ነገር ነው። በዲን ላይ መዋሸት በንግድ ላይ እንደመዋሸት አይደለም የሚታየው። አንድ ተራ ግለሰብ ሲዋሽና የሃይማኖቱን ካባ የለበሱ ሰዎች ሲዋሹ ትልቅ ልዩነት አለው። ይሄ ጥያቄ ለሙፍቲ ብቻ አይደለም። ዶክተር ጄላን ለሙፍቲ ጥሩ አስተያየት ያለውና መልካም ሰው ናቸው ሙፍቲ ናቸው የሚል ሰው ስለሆነ እሱም ይርዳቸው። ሙሐመድ ሐሚድዲን ሙፍቲ እያለ ነው የሚጠራቸው። እሱም ይርዳቸው ቢፈልግ ሐሚድ ሙሳም ይርዳቸው። እስከዛሬ ለብዙ ሰዎች ተደብቆባቸው ነበር። ያውም ሐሚድ ሙሳ ምን ሲያረግ ታይቷል። የዘንድሮ መውሊድ ላይ መውሊድ ብዙ ሰው ነው የሚያጋልጠው። ከባድ ቢድዓ ነው። አላስችል ይያላቸው ውስጣቸው የደበቁትን በአደባባይ ይዘው ይሄዳሉ። ሐሚድ ሙሳ መውሊድን ሲያስጠነቅቅ አላየንም። መውሊድ ላይ የሚሰራውን ሽርክ ሲያስጠነቅቅ አላየንም። የዘንድሮ መውሊድ ላይ ግን እሱ ራሱ ተሳትፎ በኢቲቪ ኢንተርቪው ሲደረግለት ከዛም ደግሞ ሌላ መውሊዳቸው ላይ ተገኝቶ ሁሉ በልቷል። እነ አቡበክር አህመድም እነ ካሚል ሸምሱ ማናቸውም ተሰብስበው ሙፍቲውን ይርዷቸው። ሙፍቲውን እያንዳንዱ ሙስሊም ከዚህ በፊት የተናገሩትንም ንግግር ለመቀበል ይሁን ዛሬ እየተናገሩ ያሉትን ንግግር ለመቀበልም ይሁን ከዚህ በኋላ ያለውን ንግግር ለመቀበልም ይሁን እቺ እዚህ ፈትዋ ላይ የተናገሯትን ንግግር በሰነድ አምጡልን ብሎ ሊጠይቅ ይገባል። እኛ በሸሪዓ የተደነገገልን 2 ዓመታዊ በዓልና 1 ሳምንታዊ በዓል አለን። 2ቱ ዓመታዊ በዓሎች ዒደል ፊጥርና ዒደል አድሃ ናቸው። ኢድና አረፋ ብለን የምናከብራቸው። ሳምንታዊ ደግሞ ጁምዓ አለን። ከዛ ውጭ ምንም አይነት በዓል እንድናከብር በእስልምና አልታዘዝንም። መልካሞቹ ትውልዶችም ሷሃባዎች አልሰሩትም። ከነሱም በኋላ የመጡት አልሰሩትም። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረድ። ስራን የሰራ ሰው የኛ ትእዛዝ የሌለበትን ያ ስራው ውድቅ ነው አሉ። አላህ ያላዘዘበትን መልእክተኛው ያላዘዙበትን ስራ የሰራ ሰው ስራው ተቀባይነት የለውም፣ ውድቅ ነው አሉ። ግን እኛ በዚህ ላይ ብቻ አንቆምም። መውሊድ ቢድዓ ብቻ አይደለም፣ የክህደት መናኸሪያ፣ በአላህ ላይ ማጋራት መናኸሪያ፣ አደንዛዡ ቅጠል ጫት የሚበላበት መናኸሪያ፣ ብዙ አስቀያሚ ጉዶች የሚሰሩበት መናኸሪያ ነው። የሽርክ መናኸሪያ ነው። ብዙዎቹን የሽርክ ስንኞች ከዚህ በፊት አንብበናቸዋል ማለት ነው። ስለዚህ እውነት የዲኔ ጉዳይ ያሳስበኛል የሚል ሰው ኢነ ሃዘል ዒልመ ዲኑን፣ እውቀት ማለት እኮ ዲን ነው። ፈንዙሩ አመን ተእኹዙነ ዲነኩም፣ ሃይማኖታችሁን ከማን እንደምትይዙት እወቁ። ሐሚድ ሙሳ ጋር ተፍሲር እንቀራለን እያላችሁ የምትሄዱ ሰዎች አላህ ልትፈሩ ይገባል። የሌሎቹን እንደዚህ መውሊድን የሚደግፉ ሰዎች ልትጠነቀቋቸው ይገባል። ከነሱ እንዴት ሰው ዲን ይወስዳል? መውሊድ ላይ ስንት የሚሰራውን ሽርክ አይተን ዘንድሮ ጫታቸውን መስጂድ ውስጥ ሲዘረግፉ አይተን ይህንን እርጉም ተግባር መልካም ተግባር ነው ይሉናል። ስለዚህ ሙስሊሞች ከዚህ በኋላ ልትጠነቀቁ፣ ይሄ ዝም ብሎ ሰውን ወደ ላይ ማክበር መሰቃቀል ልትጠነቀቁ ይገባል። ዲናችን ከደምና ከስጋችን በላይ ነው። ከማን እንደምንወስደው ልናይ ይገባል። እውነት ከሚናገሩ ሰዎች የአላህን ዲን እንደመጣ ሳይበርዙ ሳይደልዙ የሚያስተላልፉትን ልንቀበል፣ ልንወድ፣ ልናከብር፣ ዲናችንን የሚበርዙት ዲን ላይ የሚዋሽቱን ሰዎች ልንጠነቀቅ፣ ልናስጠነቅቅ ይገባል ማለት ነው። ትሉ ይሆናል ሙፍቲ እኮ እድሜያቸው 80 ዓመት ነው እንዴት ዝም አትሉም አይባልም። ሰውየው በ18 ዓመቱ እውነት ይናገር፣ እንወደዋለን፣ እንቀበለዋለን። አይደለም በ80 ዓመቱ በ800 ዓመቱ አላህ እዚህ ምድር ላይ 800 ዓመት አንድን ሰው ቢያኖረው ሐቅ ካልተናገረ እድሜውን ፈርተን አንቀበለውም፣ አናከብረውም። አቡበክርም ይሁን ዑመርም ይሁን ሷሃባዎችም ይሁን መውሊድን አርደውም አላበሉም፣ በምኞትም አላሳለፉትም። እንዲህ የሚል ድፍረት ሰምተንም አይተንም አናቅም። በኪታብ የሌለን ነገር ደግሞ ማምጣት ይሄ ዲንን ማፍረስ ነው። ሙስሊሞች ሆይ ተጠንቀቁ፣ አስጠንቅቁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ሱብሓነከ አላሁመ ረበና ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።